ሰራዊት የማያመጣውን ክብር እግዚአብሔር ለብቸኝነት ክብር ይሰጣል። የሰው ልጆች በዚች ምድር ላይ የሚፈልጉት ትልቅ ነገር ክብር ነው። በምድር ላይ ያለ ሰው በሙሉ ጉድጓድ ቆፍረ፣ ተራራ ወጥተ፣ ቁልቁለት ወርደ፣ ህንፃ ገንብተ ክቡር መሆን አትችልም። የሰው ልጅ ክብሩ እግዚአብሔር ነው። ክብሬን ጠብቄያለሁ ብሎ አንድ ሰው በድንግልና ነው መኖር ሊል ይችላል። አምስቱ ደናግል ማሰሮ ተሸክመው ነበር፣ ዘይት የላቸውም ማለት አምስቱ ህዋሳት ንጹህ ናቸው፣ ግን ፍቅር ይጎላቸዋል። ትንቢተ ኤርምያስ ምዕራፍ 2 ቁጥር 28 እስከ 33 ስለደረገራቸው ትረስእኑ መራት ሰርጓ፣ ሙሽራ ጌጧን ትረሳለች ወይ? እንግዲህ አንዲት ሴት የሰርግ ቀን እያላት የምታጌጥበትን ነገር ትተዋለች ወይ? የሰርግ ልብሷን ትታ ሰርግ ትጠብቃለች ወይ? ክብሯ የሰርግ ልብሷ ነው። ወገኖች እስራኤል ግን እኔን ለማይቆጠር ወራት ረስተውኛል ይላል። ስለምን እኔን ተዋችሁኝ? ሲናገር ደግሞ ምንድን ነው? ሕዝቤ ሆይ 3 በደል በድላችሁ ነው የሚላቸው። አንደኛው እኔ ክብርህ ነበርኩኝ፣ ክብርህ የሆንኩት እኔን ተውክ ይለዋል። የሰው ክብሩ እግዚአብሔር ነው አይደለም እንዴ? የሰው ክብሩ እግዚአብሔር ነው። የሰው ክብሩ እግዚአብሔር ነው። ጉልበት ያስከበረው የነበረ ሰው እግዚአብሔር የተለየለት በጉልበት መከበሩ ይቀራል። ለምሳሌ ሶምሶን በጉልበቱ ይከበር ነበረ። ያ ጉልበት ግን ያስከበረው እግዚአብሔር ከእርሱ ጋር ስለነበር ነው። ስለዚህ እንኳንስ ራሱ ተዋግቶ ከቀበሮዎች ጅራት ችቦ እሳት አቃጥሎ ቋጥሮ በላከ ጊዜ በጠላቶቹ ከተማ ይፈራ ይታፈር የነበረው ሶምሶን እግዚአብሔር ጥቂት ትቶት ፈቀቅ ባለ ጊዜ፣ ረዴቱን ትንሽ ባነሳ ጊዜ ዓይኑን አውጥተው አዳራሽ ውስጥ መኳንንት መሳፍንት ተሰብስበው ጠጅ እየጠጡ ጮማ እየቆረጡ እሱን ጥሬ ባቄላ እያስፈጩ ይስቁበት ነበር። ተጎንብሶ መጥቶ እስኪ እና አዳራሹ ውስጥ ዝፈንልን እያሉት ወደ እነሱ ሲመጣ ምሰሶ ይዞ ለመስፈን ሲመጣ ወዲህ ሲሄድ ምሰሶ እየገጨ ወዲያ ሲሄድ ሲወድቅ ሲደናበር መሳቂያ ሆኖ ነበር። እግዚአብሔር በአንዲት ጠጠር ጎልያድን በመግደል ያስከበረው ዳዊት ረዴቱን ባነሳ ጊዜ አንተ የውሻ ሬሳ የመሰልክ ተብሎ ተሰድቧል። ዳዊት 1000 ገደለ፣ ሳኦል 1000 ገደለ ተብሎ እንዳልተዘመረለት እግዚአብሔር ግን በተቆጣ ጊዜ የገዛ ልጁ እያሳደደው አንድ ተራ ሰው ሰድቦታል። አንተ ጭንጋፍ ብሎታል ዳዊትን። ስሙ በተጠራበት ይፈራ ይታፈር የነበረው ዳዊት ማለት ነው። የሰው ልጅ ክብሩ እግዚአብሔር ነው። እውነቴን ነው፣ ሌላ አይደለም። በሄደበት ሁሉ መታፈር፣ መፈራት፣ ግርማን የሚሰጥ እግዚአብሔር ነው። እግዚአብሔር ሲኖር ሰው ብቻውን ይፈራል። እግዚአብሔር ሲለይ ደግሞ ሰው ሰራዊት ይዞ ይፈራል። እንደዚያ ነው፣ ይጨነቃል። ኤልያስ በአካብ ፊት የቆመ ብቻውን ነው። ኤልያስን ሊገድል አካብ ሲፈልገው ከርሟል 3 ዓመት። ኤልያስ አገኘው። አንተኑ ዘትገፈትኦሙ ለእስራኤል አለው። እስራኤልን የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር የምታረጋቸው በረሃብ አለንጋ የምትገለባብጣቸው ኤልያስ አንተ ነህ አለው። አኳነ ዘገፈትኦሙ ለእስራኤል፣ እኔ አይደለሁም እስራኤልን የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር ያረኳቸው፣ አንተና ቤተሰቦች ጣዖት እያመለካችሁ ኃጢአት እየሰራችሁ ነው አለው ንጉሱን። ስለምን አልገደለውም? እግዚአብሔር በኤልያስ ትከሻ ላይ ስለነበረ ብቻውን ተፈራ። ንጉስን ነቢዩ ዳንኤል ይችን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ በገዛው በናቡከደነጾር ፊት ሲቆም
ያልገደለው ለምንድን ነው? ብልጣሶርን ትሞታለህ ማኔ ቴቄል ፋሬስ ማኔ ብሂል ሰፈራ እግዚአብሔር ለመንግሥትከ ወተረክበት ሕጽጽተ መንግሥትህን እግዚአብሔር ቆጠራት ጎላ ተገኘች አለው። እንዲህ ብሎ ሲነግረው ወተደሎት በመዳልው እግዚአብሔር በሚዛን መዘናት ወተውበት ለካልከ ለሌላም ተሰጠች እነሆ አንተ ዛሬ ትሞታለህ አለው። እና እንደዚህ ሲለው ንጉሡ ዳንኤልን እንዳይገለው የሚያደርግ ማን ነው? እግዚአብሔር ክብር ነው። እግዚአብሔር ክብር ነው። ሰራዊት የማያመጣውን ክብር እግዚአብሔር ለብቸኝነት ክብር ይሰጣል። ዮሴፍ በፈርዖን ፊት በጨካኙ ፊት እንዲቆም ያደረገው እግዚአብሔር ነው። በግ ጠባቂ የነበረውን ዲዳ አከናምነው በሚናገሩ በግብፅ ፈላስፎች ፊት ቆሞ ንጉሡን እግዚአብሔር ሕዝቤን ልቀቅ ብሎሃል ብሎ እንዲናገር ያደረገው እግዚአብሔር ነው። ፈርዖን ፍልጥ የሚመገቡ ፈረሶች የሚሸከሙትን ሰረገላ ይዞ መጥቶ ያልፈራችው ባህር እግዚአብሔርን ተሸክማ ሲሆን ግን የሙሴን በትር ፈራች። እግዚአብሔር ሲለይ ሰረገላም እንኳን ሊፈራ ያሰጥማል። እግዚአብሔር ሲኖር ግን ቀጭን በትርም ባህር ይፈራታል። እግዚአብሔር ግርማ ነው፣ ክብር ነው እና ሕዝቤ ክብሩን ተወ ብሎ ነበረ ኤርምያስ የነገራቸው። ሕዝቤ ክብሩን ተወ። ክብሩ ማን ነው? እግዚአብሔር ነው። በዚች ምድር ላይ በጣም የሚገርመኝ ነገር ምንድን ታውቃላችሁ? የሰው ልጆች በዚች ምድር ላይ የሚፈልጉት ትልቅ ነገር ክብር ነው። በምድር ላይ ያለ ሰው በሙሉ የሚፈልገው ምንድን ነው? ክብር ነው። ክብር መፈለጉ ብቻ አይደለም የሚያስገርመን፣ ክብር ሳይኖረው ራሱ ክብር አለህ እንድንለው መፈለጉ ነው የሚገርመው። እንዲህ በጣም ይገርማል። ራሱን ዋሽቶም ቢሆን አንተ ክቡር ነህ ስንለው ደስ ይለዋል እንዳልሆነ እያወቀው። እና የሰው ልጆች ሁሉ የጠብ ምንጭ አንዱ ክብር እኮ ነው። ሰው ክብሩን ለማስጠበቅ ክብሩን ለማሳየት የማይፈነቅለው ድንጋይ፣ የማይወጣው ተራራ፣ የማይሻገረው ወንዝ አለ የለም። ምን ለማድረግ? ክቡር መሆኑን ለማሳወቅ። ግን ጉድጓድ ቆፍረ፣ ተራራ ወጥተ፣ ቁልቁለት ወርደ፣ ህንፃ ገንብተ ክቡር መሆን አትችልም። ክቡር መሆን የሚቻለው እግዚአብሔርን በመፈለግ ብቻ ነው። የሚያስከብር እግዚአብሔር ነው። የሚያከብር እግዚአብሔር ነው። እግዚአብሔር ከፈቀደ ነውርን ሸፍኖ ያስከብራል። እግዚአብሔር ካልፈቀደ ግን ንጽህናም አያስከብርም። እግዚአብሔር የሌለበት ከሆነ ዘይት የሌለው ማሰሮ ማለት እኮ ያለ ምን ማለት መሰላችሁ? ፍቅር የሌለው ድንግልና ማለት ነው። ክብር የለሽ ነው ያምራሱ። እኔ አሁን ክብሬን ጥብቅ ያለው ብሎ አንድ ሰው በድንግልና ነው መኖር ሊል ይችላል። 5ቱ ደናግል ማሰሮ ተሸክመው ነበር፣ ዘይት የላቸውም ማለት 5ቱ ሕዋሳት ንጹህ ናቸው፣ ግን ፍቅር ይጎላቸዋል። ባዶን ስራ ናቸው። ድንግልና ብቻውን ክብር አያሰጥም። ክብር እግዚአብሔር ነው። ያስከበረን እግዚአብሔር ነው። እውነቴን ነው የምነግራችሁ። እና ሕዝቤ ክብሩን ተወ ነበር ያለ። ሰው በቃ ክቡር መሆኑን ለማሳወቅ አዲስ ልብስ ሲያሰፋ፣ አንዳንዱ ደግሞ ቲፎዞ ሲያደራጅ ግርም እኮ ነው የሚያደርገው። እንዲህ ይገርማል። እገሌ አቶ ገሌ በጣም ጥሩ ሰው ናቸው የሚሉ ወሬኞቹን ሁሉ የሚያደራጅ ሰው አለ። የለም፣ እነዚያ የካዱ ዘንድ ክብርህ ይገፈፋል። እንኳን ሌላ እኮ የቤተ ክርስቲያን ሰዎች ሁሉ ሲያደርጉት ነው የሚያስቀው። ክቡር መባላቸውን ለማሳየት ኮሚቴ አቋቁመው የእኛ አባት እኮ ጾመኛ ናቸው፣ የእኛ አባት እህል አይቀምሱም። ኮሚቴ ተደራጅቶ እኮ ነው። አቤት አቤት! በመደራጀት የሚመጣ ክብር አለ? የለም። የእኛ አባት እህል አይበሉም፣ እንቅልፍ አይወስዳቸውም፣ ሽምብራ ነው የሚቀምሱት፣ እንዲህ አያረጉም፣ ንጹህ ናቸው፣ ቅዱስ ናቸው። ሲጀመር ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር እያትው ማይቶተ ከመያንብርዋ ታይተከፈር አላ ያነብርዋ ዲበ ተቋማ ወታበርህ ለኩሉ። ከተራራ ላይ የተሰራች ከተማ ተሸፈኝ ቢሏት አትሸፈንም። የተራራው ከፍታ ግዱ ይገልጣታል።
ልልና ያለው ሰው ጋርዶ የሚያስቀረው የለም። ተናገሩልኝ አይልም። ሰው አያዋቅርም፣ ቀስቃሽ አያደራጅም፣ ነጋሪት አያስጎስምም፣ መለከት አያስነፋም። እግዚአብሔርን የያዘ ሰው እግዚአብሔር ይናገርለታል። አብ ወልድ ወመንፈስ ቅዱስ ስም አይከውኑ። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ለማን? ለዚህ ሰው። በምን ይመሰክሩለታል? በግብር ይመሰክሩለታል። የእግዚአብሔር ሰው ምስክሩ እግዚአብሔር እንጂ ሰው አይደለም። የእግዚአብሔር ሰው ምስክሩ እግዚአብሔር ነው እና ክብር እግዚአብሔርን ትቶ ሰው ምስጋና በፈለገ ጊዜ እግዚአብሔር እሱን ማክበርን ይተዋል። ነኪር ይወድስከ ወአኮ አፉከ፣ ባይድ ያመስግንህ እንጂ አንተ ራስህን አታመስግን። ባይድ የተባለ እግዚአብሔር ነው፣ ከዚህ ዓለም ልዩ የሆነ ከዚህ ዓለም በባህሪው የተለየ እሱ ያመስግንህ እንጂ። ኤርምያስ ክብራችሁን አትተው ብሎ፣ ክብር እግዚአብሔር ነው። በልብስ ቢከበሩት ሌላ ለብሶ የሚመጣ ሰው ይመጣና ችግር ይሆናል። አሁን ገበያ ላይ ያለውን ዋና ልብስ ብናሰፋ ከዚያ የበለጠ ፋብሪካው ያመጣና ደግሞ ሌላ ሀብታም ያንገስቶ አሳፍሮን ቁጭ ይላል። ምንም በእውቀቱ የሚከበር ሰው ጥሩ አድርጎ ተናግሮ የሚወደድ ሰው ካለ የማይናገርበት እርጅና ይመጣ ጆጆ የሚልበት የዚያን ጊዜ የሚሰማው የለም። አፍህ ይለፈልፍ ሳለ ትንሽ ያከብራል። ቅዱስ ዳዊት ለዚህ ነው ኃይሌ በተለየኝ ጊዜ አትተወኝ አለ። ኃይሌ ያለው ምን ብለው ተርጉምታ ሊቃውንቱ? አይምሮዬ በተለየኝ ጊዜ። አዋቂ ሲባል ሰውን ይወዳል። እውቀቱን ለሰው በማይተረፍበት ጊዜ ግን ማንም ዞር ብሎ የማየው የለም። ምናልባት እኮ አሁን አንደበታቸው የማይናገር በየመቃብር ቤቱ ብዙ ሊቃውንት አሉ። አርጅተው እንዲህ ጎብጠው የተቀመጡ ዘወር ብሎ የማያቸው። አፈቀላጤውን ግን ሰው ይከተለዋል። እነዚያን የሚያያቸው የለም። በጊዜው ይናገሩ ሳለ ሰው ይወዳቸው ነበር። ዛሬ ግን የሚያስባቸው የለም። እውቀትም ቢያስከብር ለጊዜው፣ መልክም ቢያስከብር ለጊዜው ወረት ነው። ሀብት ቢያስከብር ለጊዜው እስኪጠፋ ጊዜ። እግዚአብሔር የህይወት ውሃ ነው። የህይወት ውሃ ማለት የሚያሳርፍ፣ ሰላም የሚሰጥ፣ ደስታ የሚሰጥ፣ ሁከትን የሚያጠፋ፣ ከመቅሰፍት የሚሰውር፣ እማያውክ፣ ተደላድሎ የሚያኖር የረፍት ውሃ ክርስቶስ ነው። እንግዲህ በዚህ ዓለም ላይ ብዙ የሚጠጡ ነገሮች መጥተዋል። ለጠጧቸው ሰዎች ረፍት ሲሰጧቸው አልሰማንም። ሲያውኳቸው ሲያድሩ የምናውቀው መጠጥ ራሱን እያሳደገ ሂዷል። እያሳደገ ሰው ግን ጠጥቶ ታወከ። እግዚአብሔርን የተመገቡ ሰዎች ግን ከተማ ቢከባቸው እንኳን አይፈሩም። ሁልጊዜ በደስታ ይኖራሉ። ጦርነት ውስጥ በሰላም ይኖራሉ። ጠላት መሃል ተደላለው ይቀመጣሉ። ባራዊት መሃል ደስ ብሏቸው በሞገስ ይሄዳሉ። በጠላቶቻቸው ታፍረው ተፈርተው ይኖራሉ። ቢሞቱ እንኳን ሞታቸው ክብር ይሆናቸዋል። እኔ የህይወት ውሃ ነበርኩ፣ ሰዎች እኔን ተውኛል። እግዚአብሔርን መመገብን መተው። በብሉይ ኪዳን እግዚአብሔርን መመገብ ማለት ማክበር፣ ማምለክ፣ ከመግቦቱ አለመራቅና በመቅደሱ ተዋህዶ መኖር ነው። በሐዲስ ኪዳን ግን ቅዱስ ሥጋውን ክቡር ደሙን መመገብ ነው። ሶስተኛውስ ምን አለ? እኔን መተዋቸው ሳያንስ ወከረዩ አዘቃተ ንጹፋተ፣ ውሃ የሌለባቸውን ምንጮች መቆፈር ጀምሩ አለ። እኔን መተው አንድ ነገር ነው። እንደገና ደግሞ አለ ውሃ የሌለባቸው ምንጮች ቆፈሩ። ውሃ የሌለባቸው ምንጮች ማለት ምን ማለት ናቸው? እውነትን የማያስተምሩ መምህራን ናቸው። እውነት የማይገኝባቸው ውሸት ብቻ የሐሰት ተስፋ የሚሰጡ እግዚአብሔር ባህሪ ነው፣ ኃጢአት ብሰራም ችግር የለም እያሉ ማበረታቻ የሚሰጡ የዚህ ዓለም ጠበቆች፣ አትሰቃይ፣ አትስገድ፣ አትጹም፣ አትጸልይ፣ የእግዚአብሔር ቸርነት ይበቃል የሚሉ እነዚህ ውሃ የሌለባቸው ምንጮች፣ ውሸት ብቻ፣ የውሸት ተስፋ፣ ዘፈን፣ ድልቂያ፣
ለስሜት እንጂ ለነፍስ የሚመች ትምህርት የማያስተምሩ ነፍስን ትተው ስሜትን የሚንከባከቡ እንደዛ ያሉት ውሃ የሌለባቸው ምንጮች ናቸው። እነሱን ቆፈሩ ይላል። ምንድነው? እለ ይሰርቁ ቃሌ ይላቸዋል። ትንቢተ ኤርምያስ ምዕራፍ 23 ላይ ሄዶ የቃሌ ሌቦች ናቸው ይላቸዋል። እግዚአብሔር ያላለውን ብሏል የሚሉ ያለውን አላለም የሚሉ አሌ ሎሙ ለለይብሉ ለእኩይ ሰናይ ወለሰናይ እኩይ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 5 ላይ ሲናገር መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። አሌ ሎሙ ለለይ ጽሕፉ መጽሐፈ እኩየ ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። በጎውን አጣመው ጠማማውን አቅንተው ማሩን አምርረው ወተቱን አጥቁረው የሚናገረው እነዚህ የቃሌ ሌቦች ይላቸዋል። ኤርምያስ ይመጣና እግዚአብሔር ንስሐ ግቡ ብሏቸዋል፣ ካልተስተካከላችሁ ምርኮ ይመጣል ብሏቸዋል ሲላቸው አይዟችሁ ሰላም ነው ኤርምያስ ውሸቱን ነው ይላሉ። ይኸውላችሁ እነዚህ ናቸው የሐሰተኛ ነቢያት። እንዲሁም በትንቢተ ሕዝቅኤል ቀበሮዎች ናቸው ብሏቸዋል። ቀበሮ አዝመራ እንዳያፈራ እንደሚያደርግ ሁሉ ስነ ምግባር ነፍሳት ስነ ምግባር እንዳይሰሩ በእግዚአብሔር ቸርነት እያመካኙ ነፍሳትን ሰነፍ የሚያደርጉ ናቸው። ሰሎሞን እነዚህን ነው አስግሩ ለነ ቆናጽለ እለ ያማስኑ አጸደ ወይንነ ይጽጊ የሚላቸው። ወይናችን እንዳያፈራ የሚቆጠቁጡትን እነዚህን ጥቃቅን ቀበሮች አጥምዳችሁ ያዙልን አላቸው። አዝመራው እንዳያፈራ እንደሚቆጠቁጡት ሰው ስነ ምግባር እንዳይኖረው፣ በጸሎት እንዳይበረታ፣ በስግደት እንዳይበረታ፣ ትርምት እንዳይኖረው በእግዚአብሔር ቸርነት እያመካኙ የእግዚአብሔር ሰው እንዳያፈራ የሚያደርጉት። ጌታ እኮ ብሏል እኔ አድኛችኋለሁ ቢልም ምንድን ነው ያለ? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ነገር ግን በእኔ ሆኖ የማያፈራውን ፍሬ ይቆርጡታል፣ ወደ እሳትም ይጥሉታል። ፍሬ አልባ ትምህርት የሚያስተምር ሰው፣ የውሸት ማጽናኛ የሚሰጥ ሰው ይሄ ውሃ የሌለው ምንጭ ይባላል።